አችሁን ቋንቋ ለመቀየር አሳይ ላላችሁ ልጆች ላሳያችሁ። አሁን ለምሳሌ እኔ እንግሊዘኛ ነው ወደ አረበኛ ወይም ወደ አማርኛ ለመቀየር ስፈልግ ሴቲንግ ውስጥ ገባለሁ። ሴቲንግ የሚል ይመጣላችኋል። ከዛ እዚህ ጋር እቺ ሶስት ምልክቷ አንድ ጊዜ እነካታለሁ ማለት ነው። እንደዚህ ሲመጣላችሁ እዚህ ጋር ላንጉጅ የሚል አለ። ላንጉጅ የሚለውን እነካዋለሁ። ከዛም አሁን አማርኛ፣ እንግሊዘኛ፣ ባንግላዴሽ ጓደኛ የሆነ የነበረ ለሷ ተቀይሮ ነው ሳውዲ አረቢያ ወይም አረበኛ ይላል። እናንተ ሌላ ቋንቋ ተፈልጋችሁ በዚህ የፈለጋችሁትን ቋንቋ ማድረግ ትችላላችሁ። እኔ አሁን አረበኛ ላድርገው። አረበኛ እንደዚህ ማለት ነው። ወደ አረበኛ ይቀየራል። እንደምታዩት እየቀየረ ነው። ትንሽ እንጠብቀው። እንደምታዩት አሁን ወደ አረበኛ ተቀይሯል። መንጀር ወስታ ምናምን እያለ ያው ተቀይሯል። እንደምታዩት አሁን ለምሳሌ ጎግል ላይ ብገባ ያው ሸበካው ደካማ ስለሆነ ከዛ ደግሞ ወደ እንግሊዘኛ መቀየር ተፈልጋችሁ አሁንም እዛው ላይ ትገቡና እዚሁ ላይ አሁን ወደ አማርኛ ልቀይረው ነው። ታጥቢግ የሚለውን ነካዋለሁ። እንደዚህ አድርጋችሁ የስልካችሁን ቋንቋ መቀየር ትችላላችሁ ማለት ነው። ታውታው ወደ አማርኛ ቀይሬዋለሁኝ። እንደምታዩት እዚህ ጋር መደበር ይላል። በእንደዚህ መልኩ ወደ አረበኛም ወደ አማርኛም መቀየር ትችላላችሁ ማለት ነው።